ውድ የሰማይ ዜማ ተከታታዮች እንደምን ቆያችሁ? ያለፈውን ክፍል እንደወደዳችሁት በማሰብ ዛሬ ደግሞ የሚቀጥለውን ክፍል 7 ይዘንላችሁ መጥተናል። ይህን ቻናል ሰብስክራይብ በማድረግና የደወሏን ምልክት በመጫን እንዲሁም መልእክቱን ከወደዳችሁት ለወዳጅ ጓደኞቻችሁ ሼር በማድረግ ከኛ ጋር ቤተሰብ ይሁኑ። ስለ መልካም ትብብሮ እናመሰግናለን። የማርሴሉስም ድካም በመጨረሻው የተፈለገበትን ፍሬ አበረከተ። አንድ ልጅ አስከትሎ የሚሄድ አንድ ሰውዬ ውልብ ሲል ታየው። ሰውዬው የለበሰው ልብስ ድሪቶ ከመሆኑም በላይ የአፈርና የአሸዋ ምልክት ይታይበት ነበር። ፊቱ ብዙ ጊዜ በእስር ቤት ውስጥ እንደከረመ ሰው እየገረጣ ነበር። ሁኔታው ሁሉ የወጣቱን መኮንን ጥርጣሬ ቀሰቀሰበት። ማርሴሉስ ወደ ሰውየው ጠጋ አለና እጁን ከትከሻው ላይ ጣል አድርጎ አሸዋ ቆፋሪ ነህ? በል ተከተለኝ አለው። ሰውየው ቀና ብሎ ቢያይ የሚያነጋግረው በማዕረግ ልብስ የተዘናገተ መኮንን መሆኑን ተረዳ። አስተያየቱ አስፈራው። ከእጁም አምልጦ ተፈተለከ። ወዲያው የገባበት ጠፋ። ማርሴሉስ ሊከተለው ቢል ፍለጋው ጠፋበት። ዳሩ ግን ማርሴሉስ ባዶ እጁን አልቀረም። ሰውየውን ተከትሎት የነበረው ልጅ በል አንተ ተከተለኝ አለው። ልጁም የማርሴሉስ አንጀት ቡጭ እስኪል ድረስ በእግሩ ላይ ድፍት ብሎ ልመናውን አወረደው። ለእናቴ ስትል ማረኝ፣ እኔን ይዘህ ሄድክ እንደሆነ ሐዘኑ ይገድላታል። አይዞ ምንም አላደርግህም። እንደዚህ ብሎ ከወጪ ወራጁ ራቅ ለማለት ልጁን እንደያዘ ከመንገድ ወጣ አለ። ማርሴሉስም በል እንግዲህ እውነቷን አውጣ፣ ማን ትባላለህ ሲል ጥያቄውን ጀመረ። ልጁም ስሜ ፖሊዮ ይባላል ሲል መልስ ሰጠ። የት ትኖራለህ? ሮም። እዚህ ምን ትሰራለህ? ተልኬ ነው የመጣሁት። አብሮ የነበረው ሰውዬ ማን ይባላል? አሸዋ ቆፋሪ ነው። ከእርሱ ጋር ምን ታደርግ ነበር? ዕቃ ተሸክሞልኝ ነበር። እሺ፣ ዕቃ ውስጥ ምን ነበር? የሚበላ ነገር። ለማን ነበር የምትወስደው? እዚህ ሰፈር ለሚኖር አንድ ችግረኛ። የት ነው የሚኖረው? እዚህ ቅርብ ነው። ስማ አንተ ልጅ፣ እውነቷን እንድታወጣ ፈልጋለሁ። ካታኮምብ ስለተባለው ስፍራ የምታውቀው ነገር አለ? ሰዎች ሲያወሩ ብቻ ነው የሰማሁት። እዚያ ውስጥስ ገብተህ አታውቅም? አሁን ጥቂቶቹ ውስጥ። እዚያ ከሚኖሩ ሰዎች መካከል የምታውቃቸውስ አሉ? አንዳንዶች የማውቃቸው ሰዎች እዛ ይኖራሉ። አሸዋ የሚያወጡ ናቸው። ከሰውየው ጋር ወደዚያ የት ነበር የምትሄደው? ልጁም አይኖቹን እያቁለጨለጨ እኔ እዛ ውስጥ ምን ስራ አለኝ አለ። ስራ ነበረ። ከሰውየው ጋር ወደ ካታኮምቡ መሄድ አልነበር? ወደዚያ እንዳይደረስ በሕግ የተከለከለበት ስፍራ ምን ላደርግ ሄዳለሁ? ማርሴሉስም በል እንግዲህ እንደምታየው ቀኑ መሽቷል። እዛ ማዶ ወዳለው መቅደስ ሄጄ ጸሎት አደርሳለሁና ና ተከተለኝ አለው። ልጁም ጥቂት ካመነታ በኋላ ቸኩያለሁ አለ። ከእንግዲህ ወዲህ እስረኛዬ ነህ። እኔ ደግሞ ጸሎቴን ላስተጓጉል አልችልም። ይልቁንም ተከተለኝና ጸሎቴን ሳደርስ ትረዳኛለህ። ልጁም በድፍረት አላደርገውም አለ። ለምን? ክርስቲያን ነኝ። ክርስቲያን መሆንን ሳትነግረኝ አውቄዋለሁ። በካታኮምቡ ዘመዶች አሉ። ተልከ የነበረውም ወደዚያ ነበር። ችግረኛ ሰው የምትላቸው በዚያ ውስጥ የሚኖሩትን ክርስቲያኖች ነው። የምትወስደው ስንቅ ለነሱ ነበር። ልጁም ራሱን ወደ ምድር አቀርቅሮ አንዲት ቃል አልተነፍስ አለ። አሁን የካታኮምቡን መግቢያ እንድታሳየኝ ይፈልጋሉ። እባክህን ጌታዬ፣ እንዲያው ምህረት አድርግልኝ እንጂ ወደዚያ እንድወስድ አትጠይቀኝ። ወዳጆቼን አሳልፌ ለመስጠት አልችልም። ከብዙ መግቢያዎች መካከል አንዱን ማሳየት ወዳጆችን አሳልፎ እንደመስጠት ሊቆጠርብህ አይችልም። እንዲያው ለመሆኑ ዘበኞቻችን መግቢያ መውጫውን የማያውቁት ይመስልሃል? ልጁም ጥቂት ጊዜ ካሰበ በኋላ መርቶ ሊወስደው ያለውን ፈቃደኝነት ገለጸ። ማርሴሉስም እጁን ይዞ ተከተለው።
ልጁ አፒያ አንቲካ የተባለውን ጎዳና አቋርጦ ወደ ቀኝ ከታጠፈ በኋላ አንድ ደሳሳ ቤት ውስጥ ይዞት ገባ። ወደ ምድር ቤት ከገቡ በኋላ አንድ በር ከፍቶ በእጁ እያመለከተ ያውልህ አለው። ማርሴሉስም በትዕዛዝ መልክ ወደ ዋሻው ለመግባት ፈልጋለሁ አለው። እንዴት አድርገህ ብቻህን ለመግባት ትደፍራለህ? ክርስቲያኖች የሰውን ነፍስ አናጠፋም ይላሉ። እንዲህ ከሆነ ምን የሚያስፈራኝ ነገር አለ? ዝም ብለህ ምራኝ። ለመብራት የሚሆን ችቦ እኮ የለኝም። መብራት እኔ ያለኝ። ዝም ብለህ ምራ። አልችልም። እምቢ ማለት ነው? ልጁም አዎን እምቢ ማለቴ ነው። ዘመዶቼና ወዳጆቼ ያሉት እዚያ ውስጥ ነው። አንተም መርቼ እዛ ከማደርስ የሞት ሞት በሞት ይሻለኛል አለ። ለመሆኑ ደፋር ነህ? ሞት ምን እንደሆነ አታውቅ ይሆናል። ሞት ምን እንደሆነ የማላውቅ እኔ ነኝ? ለመሆኑ ክርስቲያን የሆነ ሞትን የሚፈራ ይመስልሃል? ብዙዎች ወዳጆቼ በጭንቀት ሲሞቱ አይቻለሁ። ሲቀበሩም በቀብራቸው ላይ ተገኝቻለሁ። ፍጹም ወደዚያ ስፍራ አልመራህም። ብትፈልግ እስር ቤት ውሰደኝ። ወደ እስር ቤት የወሰድኩ እንደሆን ዘመዶች ምን ይላሉ? ለመሆኑ እናት አለህ? ልጁም የእናቱ ነገር ሲነሳ ስቅስቅ ብሎ አለቀሰ። በለቅሶም የእናትህን መኖር ተረድቻለሁ። ከእናትህ ጋር እንድትገናኝ ምራና ውሰደኝ። አሳልፌ ለመስጠት በፍጹም አልችልም። ቀድሜ መሞት ይሻለኛል። ውሰድና የፈለግከውን አድርገኝ። ማርሴሉስም ክፉ ነገር ባስብ ኖሮ ብቻዬን የሚመጣ ይመስልሃልን? አለው። የቄሳር መኮንን የተጠሉትን ክርስቲያኖች ሊያጠፉ እንጂ ሌላ ምን ሊያደርግ ይመጣል ታዲያ? የልጁ መልስ ስማ አንተ ልጅ፣ እኔ የመጣሁት ክፉ ነገር አስቤ አይደለም። መርተህ ክርስቲያኖች ያሉበት ዘንድ ብታደርሰኝ ክፉ ነገር እንደማልደርስባቸው እምልልሃለሁ። እዚያ ከገባሁ በኋላ የእነርሱ እስረኛ ነኝ ማለት ነው። የፈለጉትን ነገር ሊያደርሱብኝ ይችላሉ። አሳልፌ ያልሰጣቸውም ብለህ ትምላለህ? ዘላለማዊ የሆኑት የቄሳር አማልክቶች ያጥፉኝ ሲል ማርሴሉስ መሐላውን ደረደረ። እንግዲያው በጸጥታ ተከተለኝ፣ መብራትም አያስፈልገንም። ልጁም ማርሴሉስን ከኋላ አስከትሎ ዋሻ ውስጥ ጥልቅ አለ። ካታኮምቡ ውስጥ ጉዟቸው ድቅድቅ ካለው ጨለማ ውስጥ አደረሳቸው። መተላለፊያው መንገድ እየሰፋ ሄደ። በመጨረሻም አዘቅዝቆ ወደሚወርድ አንድ ደረጃ ደረሱ። ማርሴሉስም የልጁን ጨርቅ ሙጥኝ ብሎ እንደያዘ ተከተለው። ስፍራው ፍርሃትን የሚቀሰቅስ ነበር። ማርሴሉስም በገዛ ፍቃዱ መሰሎቹ የሮም ባለስልጣኖች በምድር ገጽ ላይ እንዳይኖሩ አባረው አሰቃቂ ወደሆነው የምድር ማዕፀን ውስጥ እንዲገቡ ወዳደረጓቸው ሰዎች ይገሰግስ ነበር። እነዚህም ሰዎች ማርሴሉስን የሚቆጥሩት እንደ አጥፊያቸው መሆኑ ጥርጥር አልነበረውም። ዳሩ ግን የእነዚህን ሰዎች ደግነትና ትህትና ከሩቅ የተመለከተ በመሆኑ ክፉ ነገር ይደርስብኛል የሚል ስጋት አላደረበትም። በዚያ ዓይን ቢወጋ በማይታይበት ጨለማ ውስጥ ዘወርዋራነቱ ራስ በሚያዞረው መንገድ ይመራው የነበረው ወጣት ልጅ እንኳ የፈለገውን ጉዳት ሊያደርስበት ይችል ነበር።